እንኳን ደስ አላችሁ አርሰናል ደጋፊዎች ነው አረ ተው እባክህ ማረን እኔ ግን አንድ የቤት ስራ ልስጣችሁ ቀላል በጣም የመጨረሻ ቀላል ነው የቤት ስራ ልስጣችሁ አደራ ኢንተርኔት ገብታችሁ ኢንተርኔት ማትጠቀሙ እንዳትሞክሩት እህቶቻችን ተውት እናንተ ግን ኢንተርኔት የምትጠቀሙ አንዲት የቤት ስራ ልስጣችሁ የእንግሊዝ ፕሪሚየር ሊጉ እንግዲህ ሻምፒዮንሺፕ አለን እያለ ሊግ 1 ሊግ 2 እያለ ይቀጥላል ፕሪሚየር ሊጉ ስንት ክለቦች ነው ያሉት ተናገሩ ማታውቋትም ስለ 20 ከነዚህ መካከል በጣም ከፍተኛ ስም ያላቸው 3 ክለቦች አሉ ማንቸስተር ዩናይትድ አርሰናል እና ሊቨርፑል በታሪክ አይደለም የታወቁ ተቀናቃኞች ናቸው አይደል የሶስቱን ታሪክ አጥኑ አላላችሁም እስኪ ሎጎአቸው ትርጉሙ ምንድነው በሉ እስኪ የማንቸስተር ዩናይትድ ሎጎ እዚህ ግራ ደረታቸው ላይ የሚያስቀምጡት ስዕል የማን ነው የሰይጣን ነው አታውቁም ስማቸው ምንድነው ሬድ ምንድን ዴቪልስ አይደል ዴቪል ምንድነው ሰይጣን እኮ አይደል ቀይ ሰይጣኖች አይደል የሚባል አታውቁም እንዴ ግን ራሳችሁን አደንቁራችኋል እንጂ ቃሉን ታውቁታላችሁ የማንቸስተር ዩናይትድ ኦፊሻል የደጋፊዎች ቻንት አለ አይደለም እንደዚህ አንደኛው የሎጎ ቻንት ምንድነው ፎሬቨር ዴቪልስ ነው የሚለው ዘላለም ሰይጣኖች ነን ማለት ነው የማንቸስተር ደጋፊ ኢትዮጵያ ሁን አሜሪካ ለንደን ማንቸስተር ከተማ ሁን የትም እንደዛ ነው አይደል ለዘላለም ሰይጣን ነን ነው የሚሉት አይደል ከዛ ቀጥልና የሊቨርፑል ሎጎ ላይ ያለ የሆነ አውራዶሮ ብሎ ኦርነስ የሆነ ነገር የሚመስል ይታያል ክንፉ ከፍ ያለ ምናምን ነገር እስኪድና ቼክ አድርገው ምን እንደሆነ ምልክቱ ከዛ የአርሰናል ስትመለከተው መድፍ ነው አይደል የምታየው ለምን ሲባል መጀመሪያ የመሰረቱት በ1880ዎቹ ወር 90ዎቹ እንደዚህ ሮያል እንትን ነበሩ ይሄ መድፍ ምናምን የሚሰሩ ይላል አርሰናል ራሱ ባይሰልፍ ስሙ እንደዛ ነው ነገር ግን የአርሰናል ሎጎ ላይ ከመድፉ በታች ያሉትን 3 ቃላት የግሪክኛ ቃላት ናቸው ተርጉማቸው ወረድና ኢንተርኔት ላይ ኮፒ አድርጋቸውና ፔስት አድርጋቸው 3ቱም የጣዖት ስሞች ናቸው የግሪክ ጣዖት ስሞች ናቸው 3ቱም በታች ያሉት ስሞች አውቃለሁ ይሄም ትርጉም አይሰጠውም ለብዙ ሰው እኔ ግን መዳንያለ ከዳ ነፃ እንዲያረጋኝ እኔ እናገራለሁ እንዳልኳችሁ ያልኖርንበት ነገር አለም የኖርንበት ነገር ነው